ኢትዮጵያውያንና ትውልድ ኢትዮጵያውያን ከሀገር ውጭ የሚኖሩ ዜጎች የባንክ አካውንታቸውን ከፋይዳ ጋር ማስተሳሰር ላይ በተመለከተ ምን መፍትሄ ተዘጋጅቷል? ጠበቃና የህግ አማካሪ አያሌው ቢታኔ ነኝ። እንግዲህ የኢትዮጵያ ብሔራዊ ባንክ ከፋይዳ ጋር በጋራ በመሆን ሲሪየስ በሆነ ወይ ባንኮች አካውንቶቻቸውን በተለይም ደግሞ ነዋሪነታቸው ኢትዮጵያ ውስጥ የሆኑ ወይም አካውንት ያላቸው ዜጎች ሙሉ በሙሉ የአካውንት ስርዓታቸው የባንክ አካውንታቸውን ከፋይዳ ጋር እንዲያስተሳስሩ የጊዜ ገደብ ማውጣቱ ይታወቃል ማለት ነው። ነገር ግን ከሀገር ውጭ እየኖሩ ያሉ ዜጎች እኛ ሀገር ውስጥ አይደለንም፣ እንዴት ባለ መልኩ ነው ይህን ነገር ማስተሳሰር የምንችለው የሚለው በተመለከተ ተደጋጋሚ ጥያቄ የቀረበ በመሆኑ ይህንን ለማረጋገጥ የተወሰኑ አካላት ጋር ባደረኩት መረጃ አንድ መፍትሄ ቀርቧል ማለት ነው። ይህም መፍትሄ እንግዲህ ከሀገር ውጭ የሚኖሩ ዜጎች ኤክሰፕት በዩናይትድ አረብ ኤሚሬት የሚኖሩ እነዚህ ዩናይትድ አረብ ኤሚሬት ውስጥ የሚኖሩ ዜጎች በተለይ ዱባይ ማለት ነው ራሱን የቻለ የፋይዳ ሬጂስትሬሽን ሴንተር ስላለ እዚያ ያሉ አካላት በዚያው ጉዳዩን መጨረስ ይችላሉ ማለት ነው። ነገር ግን ከዚያ ውጭ ያሉ ዜጎች በህጋዊ ወኪሎቻቸው ወይም ደግሞ በጠበቆቻቸው አማካኝነት ከሀገር ውጭ የሚኖሩ መሆናቸውን የሚያረጋግጥ ህጋዊ ሰነድ ወይም ማስረጃ በባንክ በማቅረብ አካውንታቸውን በቀላሉ ማንቀሳቀስ የሚችሉ መሆኑን ማረጋገጫ ቀርቧል ማለት ነው። ስለዚህ ከወዲሁ ይህንን አውቃችሁ ሁላችሁም ማለት ነው ከሀገር ውጭ የምትኖሩ ውክልና ያለው ሰው ካለ ውክልና ያለው ሰው ለባንክ ይዞ በመቅረብ እንዲያስተካክል፣ ውክልናም ደግሞ የሌላችሁ ከሆነ ካላችሁበት ቦታ ውክልና በመላክ አንደኛ ካላችሁበት ቦታ ውክልና ስትልኩ ከሀገር ውጭ እየኖራችሁ መሆኑን የሚያረጋግጥ ሰነድም ጭምር መሆኑን በማወቅ ከወዲሁ ክፍተቶችን እንድታስተካክሉ ነው ማለት ነው። በአጋጣሚ ወደ ሀገራችሁ የመጣችሁ ዜጎችም ፋይዳን በማውጣት ተገቢውን ጥንቃቄ በማድረግ ጉዳያችሁን ገንዘባችሁ ያለ አግባብ የሆነ ነገር እንዳይደረግ ተገቢውን ጥንቃቄ እንድታደርጉ ነው። የጨነቃቸው በዚህ ጉዳይ ላይ ግራ ለገቡት ኮፒ ሊንክ፣ ሼር፣ ሪፖስት በማድረግ እንዲደርሳችሁ አድርጉ። መልካም ጊዜ